ማህበረሰቡን ለመከፋፈል የሚከተለው ዘይቤ ኦሮሞዎችን ለብቻቸው ጠርቶ አዲስ አበባን ፊንፊኔ ብለን እንሰይማታለን ከሌላው ጋር ተተዋወሩ ይላቸዋል። I'm telling you the truth. የሚያረጉት ነው ዛማው ሌላው ደግሞ ወደ አማራው ክልል ሄድና ኦሮሞዎች አገሪቱን ሊገነጥሉ ነውና አትተባበሯቸው እያለ በካድሬዎች ያስወራል። ፖሊስ ዝም ብሎ እያየ በክርስቲያንና በሙስሊሙ መካከል በቅርቡ በጅማ ዞን እንደሆነው ግጭት ሲፈጠር አውቆ አይከላከልም። ይህን ነው እንግዲህ የአባይ ልማት የመጀመሪያ ክፍያ ወይም ዳውን ፔመንት አድርገን እንድንቀበለው ነው። ስለዚህ የአባይ ግድብ ወሬ ልማትን አስቦ የተነሳ ወሬ በፍጹም አይደለም። ታዲያ ልማትን አስቦ የተነሳ ወሬ ካልሆነ እንግዲህ ምን ሊሆን ይችላል? ከላይ እንዳልኩት ማህበረሰቡን ቀልብ ከለውጥ ፍላጎት ለማስቀየሻ የታሰበ የአባይ ጠንካራ ስሜት ወይም ኢሞሽናል አፒል በሁለት ምክንያቶች የማስቀየሻ ዓላማውን ያሳካልኛል ብሎ ያመነ ይመስላል። አንደኛ በሀገር ውስጥ ማህበረሰቡን እያስመረረ ያለው የኑሮ ውድነት በዚህ ወር ብቻ በመንግስት በራሱ አሃዝ እንዳልኩት 25% ነው ያጋልሽው። በአካባቢ ሀገሮች ከታየው የለውጥ ይቻላል ልበሙሉነት ጋር ተባብሮ ስልጣኑን ክፉኛ ሊፈታተነው እንደሚችልና ነገሩን ከተጀመረ እንደቀደሙት ጊዜያት በጉልበት ብቻ ሊወጣው እንደማይችል በመረዳት ሳይጀምር በእንጭጩ ለማስቀረት ከማሰብ። ሁለተኛ በሀገር ውስጥ የሚካሄደው እንቅስቃሴ በውጭ ባለው ኢትዮጵያዊ መታገዙ ለስኬቱ ወሳኝ ነው ብሎ ስለሚያምን በውጭ ያለው ኢትዮጵያዊ ለመከፋፈያ በተለይ የሀገር ፍቅር ያማለለውን የዋህ ኢትዮጵያዊ ብሔረተኛ ሊታገረው ቆርጦ ከተነሳው አክራሪ ዳያስፖራ ጋር በመለየት በዚህም በሀገር ውስጥ ወጣት ይነሳል ብሎ የሚጠብቀውን የለውጥ እንቅስቃሴ ነጥሎ ለመምታት የታለመ ይመስላል። ህዝቡስ ለዚህ ማስቀየሻ ምንድነው መልስ እየሰጠ ያለው? በኢትዮጵያ ለውጥ በመነሳቱ ሁኔታ ከሚወስኑት ጉዳዮች አንዱ ማህበረሰቡ ለዚህ ማስቀየሻ የሚሰጠው ምላሽ ነው። ይህንን በሚመለከት ከሰሜን አፍሪካ አብዮት ጀምሮ መለስ ለሚወስዳቸው እርምጃዎች በሀገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያዊ የሰጠው ምላሽ የነመለስ ፕላን እንዳልሰራና እንደማይሰራ ነው የሚያሳየው። ሀገር ውስጥ ባለው ህዝብ ጀምሮ ከኤርትራ ጋር ስለሚደረገው ጦርነት አሰብን ስለማስመለስ የሚወራው ወሬ በአርባ ምንጭ ሚኒስትሯቸው ንገርና ከዚያም በእነሱ መሞት ቤተሰቦቻቸው እርማቸውን ያውጡና በእነኚህ ጦርነቶች አገራችን ያገኘችውን ጥቅም ንገረንና ከዚያ በኋላ ስለመጪው ጦርነት እናወራለን ነው የሚለው። ስለ አባይ ግድብ የተሰጠው መልስ በኢትዮጵያ አሁን እያደገ የመጣው የሚበተኑ ወረቀቶች ላይ የሚታየው በተረብ መልክ የተነገረው መጀመሪያ የገደብከው ልሳናችንን የገደብከው ሆዳችንን ትታና ስለ ሌላ ግድብ እናወራለን። በሰማይ ላይ ስላለው ላም ከምታወራልን በአይናችን የምናየው በእጃችን የምንጨብጠውና በቀላሉ እንደርስበት የምንችለውን ለውጥ ስጠን ነው ያለው። የአውራምባ ታይምሱ እውቁ አያሲ አቤቶ ኪቻው የአባዩን ግድብ አስመልክቶ ባለፈው ሳምንት ባወጣው ጽሑፍ የህዝቡን ስሜት በሁለት ጓደኛሞች ጭውውት አስመስሎ ሲገልጸው አንደኛው ይላል ለአባይ ግድብ ያሰብኩትን ብር በሙሉ ተራርጎ የነዳጅ ዋጋ ጭማሪ ሙልጭ አድርጎ ባዶ ያስቀረየ ምን አባቴ ይሻለኛል ይለዋል። እንደው ለዚህ የነዳጅ ጭማሪ ጸረ ኢትዮጵያ ኃይሎች በተለይ በሻዕቢያ ልጅ ለዋሾችን መደርደር የለብንም ትናንታችሁ ይለዋል። ሌላኛው ይሄ ጊዜ ኃይል ለማያመነጩት ግድቦች የሚያወጡትን ገንዘብ ለኃይል ማመንጫው ቢያውሉት እንኳን አባይ አጠቃላይ ድህነታችንን መገደብ በተቻላቸው ነበር። ኃይል የሚያወጡት ግድቦች ለመሆኑ እነማን ናቸው ይለዋል። ፈጠን ብሎ እና አሜሪካ ድምፅ እነ ጀርመን ድምፅ እነ ኢሳት ናቸው አለና ፈጠን ብሎ እሱን ወደ ግድብ ያዙ። እኛ ችግር የጠበሰን ይበቃል፣ በመዋጮ ደግሞ መጠበስ የለብንም አለኝ። ይህ ብሎ ነበር ባለፈው ሳምንት አምዱ አቤቶ ኪቻው የከተለው። ይሄ እንግዲህ አዲስ አበባ ውስጥ የቅዱስ ገብርኤል አንደኛና ሁለተኛ ደረጃ መምህራን ለአባይ ግድብ ገንዘብ አዋጡ ከምትሉ መጀመሪያ በህይወት አኑ
ብለው ገንዘብ ለመሰብሰብ የመጡትን ካድሬዎች አባረሩ። ስለመለስ ኢህአዴግ ሳይንሳዊ ልማታዊ አመራር ሳይሆን የሀገሪቱ ወጣት መለስ በቃ እያለ ነው በየጉዳዩ ከሰሞኑ ከኦሮሞ ወጣቶች ከሚዛን ቴፒ ሐዋሳ አዲስ አበባ ዩኒቨርሲቲና ሌሎች ቦታዎች የሚበተኑ ወረቀቶችን ሆኑ በፌስቡክ እና በቴክስት የሚጠራው መልእክቶች የሚጠቁሙት መቼ እንቅስቃሴው ይጀመራል የሚለውን እንጂ ኢህአዴግ በአስቂኝ መግለጫው አይጋራ ተመልከቱት እንዳለው ስለ ድንቁ የመለስ ኢህአዴግ ሳይንሳዊ አመራር አይደለም ያለው ይያወራ የመለስ የማስቀየሻ እንቅስቃሴ ሙሉ ለሙሉ በአፍጢሙ የተለፋው ግን ከአይነ ደረቅነታቸው ያው ከጥንታቸው የተነሳ ይህንን የማሳሳቻ ተደርጎ በጣም ብዙ ብር አውጥተው የውጭ ነዋሪውን ለማማለል በተላኩት የመለስ መልእክተኞች የማስቀየሻ ስትራቴጂ በነመለስ ሳይንሳዊ ስሌት ሁለት ከፍተኛ የፖለቲካ ግኝቶችንና አንድ እግረ መንገድ የገንዘብ ትርፍ ያስገኛል ተብሎ የተሰራ ነው። እነኚህም አንደኛ በውጭ የሚኖሩ ኢትዮጵያዊ በተቻለ መጠን መከፋፈል በዘር በሃይማኖት በፖለቲካ አመለካከቶች፣ ሁለተኛ በውጭ ያለውን ተቃዋሚ ኃይል ማዳከም። ይህንንም በመንደራችሁ መተን እንደፈለግን ፎልደን በዲያስፖራው የልማት መንግስት ተብለን አስቸርችረን አውራ ተቃዋሚዎችን ለሀገር ልማት ያልቆሙ ጽንፈኞች አስብለን አሁን አሳይቻቸዋለሁ በየበተኑ አስብለን እንሄዳለን። ከዚያ በኋላ እስከወዲያኛው ድረስ ተቃዋሚ ነኝ የሚል አይነሳም። ከዛ ግን ሶስተኛው በዚህ አጋጣሚ ከልማቱ ለመጠቀም የሚሉ ደካሞች ወይም ፈረንጆች ሰከርስ የሚባሉ አይጠፉምና ከነሱ ደግሞ ትንሽ የቦንድ ገንዘብ በዶላር ከሰበሰብ ዝበለጸ ብለው ይመስላል መለስ አዜብና በረከት ከዳያስፖራ አማካሪዎቻቸው ጋር ያሰሩት የመለስ መንግስት ይህ ዓላማው በፍጹም አለመሳካቱ ብቻ ሳይሆን እንዲያውም ከታሰበው በተቃራኒ ውጤት ማስከተሉ ከላይ እንዳልኩት ይህ መንግስት አንድ አሙስ የቀረው መሆኑን እንድንገምት ያደርጋል። ተከፋፍላለሁ ብሎ መጥቶ እንዲያውም ዳያስፖራው ከዚህ በፊት ሆኖ በማያውቅ መልኩ በጎሪጥ ይታዩ የነበሩ ኢትዮጵያውያን አሁንስ በዛ በቃ ጋይ ብለው ኦሮሞ፣ ኦጋዴኑ፣ አማራው፣ ጉራጌው፣ ጋምቤላው በአጠቃላይ መላው ኢትዮጵያዊ በጋራ ተቃወማል። ይህ ብቻ አይደለም። በዚህ በዛሬው ስብሰባ እንደምታዩት አንድ ጊዜ የተቃውሞ ሰልፍ አልፎ ትግሉን በጋራ ለማስኬድ የሚያስፈልገውን የመተሳሰብ የመተማመን በጋራ የመወያየትና የጋራ ራዕይ የመቅረጽ እንቅስቃሴ በጥንካሬ ገፋ። አዳክሜ ሄዳለሁ ያለው ዳያስፖራ እንዲያውም እልህ ውስጥ ከቶት የበለጠ አጠናክሮ ታረፈ። በአሜሪካን ሀገር በተለያዩ ስቴቶች እንዲሁም በአውሮፓ በእንግሊዝና በፍራንክፈርት በተደረጉት ስብሰባዎች ሁሉ የተሳተፉ ወገኖች እንደገለጹት ምናልባት የቅንጅት አመራሮች ከታሰሩ ጊዜ ወዲህ ታይቶ የማይታወቅ የሰው ኃይልና እልህ የተቀላቀለበት ስሜት ነው ፈጥሮ የሄዱት። አትላንታ ላይ ትንሽ ጥያቄ አለ። ለዚህም ነው ለነሱ የስትራቴጂው መባረክ አስደንግጧቸው ወዲያውኑ ማስፈራራት ወደ ለመዱት የኢትዮጵያ ሕዝብ ተመልሰው ልክ ድሮ ደርግ የጨለቅለቅቱ ገበሬዎች አሜሪካን ኢምፔሪያሊዝምን አስጠነቀቁ ይል እንደነበረ ገበሬውና ተማሪው ዳያስፖራውን በሰልፍ እንዲያወጡ በካድሬዎች መቀስቀስ ይጀምሩ። ምን ያህል ግራ እንደተጋቡ የሚያሳየው ግን ካድሬዎቹ ዳያስፖራውን አውግዙ እያሉ በራሳቸው የመገናኛ ብዙሃን ደግሞ በውጭ የተካሄደው ስብሰባ እንዴት የተሳካ እንደነበረና የዳያስፖራው ገንዘብ በገፍ ሊዋጣ ቃል እንደገባ ለህዝቡ ያውቁ። ሶስተኛው በቤታቸው ያራዳ ወይም ወዲሹክ ስራ የነበረው በአባይ ቦንድ ስም ዶላር የመሰብሰቡ ነገር ብዙ የተዋጣለት አይደለም። እስካሁን አይደለም ብዙ ዶላር ተሰብስቡ ለትርኢቱ ያዋጡትንም ቢያንስ ግማሽ ሚሊዮን ዶላር የሚደርስ ወጪ እንኳን ለማግኘት አልቻሉም። በአጠቃላይ ትርኢቱ እንደ ቀሽም ዘፋኝ ኮንሰርት በባዶ አዳራሽ የዘፋኙ የቅርብ ወዳጆች ብቻ በተገኙበት በፍጹም ኪሳራ ተገለጠ።